መንገድ እኔ ነኝ ይላል መጽሐፍ ቅዱስ ሲናገር። የሰው ልጅ ሊድንበት ወይንም ሊድን ከአብ ዘንድ የተሰጠው መዳኛ መንገድ ኢየሱስ ብቻ ነው። ሰው በኢየሱስ ካላመነ ሊድን አይችልም። መዳን በሌላ በማንም የለም። እንድንበት ዘንድ ከአብ ዘንድ የተሰጠን ጠበቃ ክርስቶስ ኢየሱስ ነው። ሰው ልጅ ሊድን ወይንም ድህነትን ሊያረጋግጥ የሚችለው ክርስቶስ ኢየሱስን እንደ ግል አዳኝ አምኖ ሲቀበል ብቻ ነው። ስለዚህ ዛሬም በሆነ በግልጹ ያልገባቸው ሰዎች አሉ። ግን ይሄ ድህነት ደግሞ ለሁሉም ስለመጣ ሰው ሁሉ ሊያውቅ ይገባዋል። ዛሬም ክርስቶስ እጆቹን ዘርግቶ እንድንድን ና ልጄ ብሎ ይጠብቀናል። ስለዚህ ወዳጄ አንድ ነገር ይነግራል። መዳን በሌላ በማንም የለም። እንድንበት ዘንድ ከአብ ዘንድ ጠበቃ የተሰጠን ኢየሱስ ነው። ሰው በኢየሱስ ይድናል። ኢየሱስን በማመን ወደ ድህነት ይመጣል። ዛሬም አንተ በሕይወት ላይ በዘመኔ ላይ በቤት ላይ ኢየሱስን ልትጋብዘው ኢየሱስን እንደ ግል አዳኝ አድርገህ ልትቀበል ያስፈልጋል። የሕይወት ዋስትና ሃይማኖት አይደለም፣ ኢየሱስ ነው። የሕይወት ዋስትና ሰዎች አይደሉም፣ ኢየሱስ ብቻ ነው። ስላንተ ዋጋን የከፈለ ኢየሱስ ነው።